የፋኖ አመራር ሁሉ ድል ባለ ሰርግ ያገባሉ እኮ ጫካ ውስጥ ኢማጂን አንዳንድ ጊዜ አንተ ትዳርክን ፈተህ ቤትን በትን ወደ ትግል እየሄድክ የሚያገቡ እኮ አሉ ጠፍቷቸዋል ባይዘው ጥሩ ዝና አግኝተዋል ፎቶአቸው በየቲክታኩ ይዞራል ቀደም እንዳልኩ ይዘፈንላቸዋል ሌላው አብዛኞቹ እነዚህ መሪዎች የሚባሉት ባለሀብቶች ናቸው የሚባል ነገር ሰምቻለሁ እየዘረፉ ያካበቱ በሚሊዮን ሳንቲም የቆጠቡ የሆኑ ቦታዎች ላይ እንትን የሚከፍቱ የራሳቸው ሚዲያ ተቀጣሪ ያላቸው ምናምን ብዙ ነገር አለ የፋይናንስ ምንጩ እውነት ለመናገር ዘረፋ ነው በዲያስፖራው አካባቢ ቀደም እንዳልኩ በሰፊው ይሆናል መስሎት በአረብ ሀገር እየሰራች ለእናቷ መላክ ሲገባት ለወንድሞቿ አንዳንዶቹ ልጆችም ያሏቸው ጭምር በቃ ይሆናል አሁን ሚዲያ ላይ የምታየው ነገር ችግሩን ገዝፎ ነው የሚታይህ ከየዋህነትም አንዳንድ ጊዜ ደግሞ በጣም በደላሎችም ጭምር አሁን አብዛኛው ዲያስፖራ ወደሱ መለስበታለሁ በቀና ነው የሚጠቀሙበት የተወሰኑ የዲያስፖራ ደላሎች አሉ ዲያስፖራው ላይ ሳንቲም ይሰበስባሉ የሆነውን ፐርሰንት ተደፋን ነው ይልካሉ የሆነውን ራሳቸው ይጠቀማሉ ስለዚህ መንገድ ከዲያስፖራው የሚገኛል ዘረፋ አለ እንደዚህ አንዳንድ ቀደም ያልናቸው ደግሞ የውስጥም የውጭም ኃይሎች ደግሞ የሚደጉሟቸው ሰዎች አሉና እንግዲህ ቫት የለው ምን የለው ከዘረፍክ ነው ሰፊ እንትን አላቸው በርግጠኝነት ግን አይበሉት የአማራ ህዝብ በጊዜ ይፈረዳቸዋል መንግስትም እኛም ጭምር ለትናንት ከዜሮ ተነስቶ አንዳንዶቹ ቀደም እንዳልኩ ያ ነውር ሆኖ እኮ አይደለም ግን የሆነ ጥበቃ የሆነ ምናምን የሆነ ሙያ እየፈለጉ የነበሩ ሰዎች ሳያስቡት ባለሀብት ሆኑ ለምን ድረህ ትግል የሚያልቀው ባይዘው ለነሱ ማለቅ እኮ የለበትም ለነሱ ማለቅ የለበትም የሆነ የቀበሌ ንግስና ላይ ናቸው ያሉት